ሰላም ጤና ይስጥልኝ። ውድና የተከበራችሁ የበኔነሽ ድሮ ታቦር ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። ሰላማችሁ በያላችሁበት ይብዛልኝ። እህቶች ቤተሰቦች እንዴት ናችሁ? ቤተሰብ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉ ነገር ሰላም ነው። ሰላማችሁ ባላችሁበት ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ሁሌ በተለመደው በአዲስ ቪዲዮ መጥቼላችኋለሁ እላችኋለሁ ተመልካቾች። እና እንዴት ናችሁ? ሁሉ ሰላም ነው? ከኔ ጋር እግዚአብሔር የተመሰገነ ሁሉም ነገር ሰላም ነው። ሰላማችሁ በያላችሁበት ይብዛልኝ። ከጎኔ ሆናችሁ ለምታበረታቱኝም እጅጉን በጣም አመሰግናለሁ። እንዲሁም ደግሞ ሸር ላይ ካላደረጋችሁ እንደውም እያያችሁ ቪዲዮውን ደግሞ ሰብስክራይብ ማታደርጉ ሰብስክራይብ አድርጉኝ በቅንነት አበረታቱኝ እላችኋለሁ። ውድ ቤተሰቦች እንዲሁም ቤተሰቡ ናችሁ ደግሞ ለምታበረታቱኝ ኮመንትም ላይክም ሸርም የምታደርጉኝ በጣም ነው የማመሰግነው ውድ ተመልካቾች ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንደዚህ በሚያማምሩ ቀሚሶች ሁልጊዜ በማቀርብላችሁ ዛሬ ደግሞ ለየት የሚለው እስከነዋጋዋቸው ነው ይዤላችሁ የመጣው። ግማሾቹ ቢያንስ እስከነዋጋቸው ናቸው። ብዙዎች ስለምን እስከነዋጋው አታመጭም እንደምትሉኝ እስከነዋጋው በየጽፌ ግን እዚያው ላይ ለሌለ ሰው የለም ነበርና ለምንድን ነው ዋጋው የታለ ያላችሁኝ፣ እንግዲህ ዛሬ እስከነዋጋው እዚህ ላይ ያለላችሁ ማለት ነው። ተስፋ አደርጋለሁ በደንብ አይታችሁ ከዛ ማለት ነው እንደምትወዱት ማለት ነው። እንግዲህ እስከነዋጋው ትንሽ በር ነው ተስፋ አደርጋለሁ እላችኋለሁ ተመልካቾች። እንግዲህ ዛሬ ማለት ነው ከቆጦኛ ነው የማወራችሁ። ድምፄ ይሰማል ብዬ ተስፋ አደርጋለሁ። እና ውድና የተከበራችሁ ውድ ቤተሰቦች እንግዲህ ዛሬ በሚያማምሩ በተለያዩ ዲዛይን የተለያዩ ቀሚሶች እንግዲህ ይዤላችሁ መጥቻለሁ። እንደምታዩቸው በጣም የሚያማምሩ አዲስ ፋሽኖች ናቸው። እንዲሁም በግሩፕ እንዲሁም ደግሞ ለጓደኛ ስጦታ የምትፈልጉ እንዲሁም ለቤተሰብ እንዲሁም ለዘመድ አዝማድ የምትፈልጉ በዚህ አጋጣሚ ማሰራትም ትችላላችሁ። በታማኝነት የትኛውን ቦታ ይደርስላችኋል ማለት ነው። እና በጣም የሚያማምሩ ቀሚሶች ናቸው። እንደምታዩቸው በፈለጋችሁት ዲዛይን ይሰራላችኋል። ቀሚሶች እንግዲህ ከማገር የሚሰሩ አሉ፣ እንዲሁም ከእንትን የሚሰሩ አሉ እና እናንተ በመረጣችሁት ማለት ነው የሚሰራላችሁ። እንደምታዩቸው በጣም የሚያማምሩ ቀሚሶች ናቸው። እንዲሁም ደግሞ አዲስ ፋሽን ደግሞ አሁን የመጣው የጎንደር ቀሚስ ራሱ ገብቷለኝ። እሱንንም ደግሞ ማዘዝ ትችላላችሁ። በፎቶ ሆነ በተለያዩ ማዘዝ ትችላላችሁ እላችኋለሁ ውድ ተመልካቾቻችን። እንደምታዩቸው በጣም የሚያማምሩ አዳዲስ ፋሽኖች ቀሚሶች ናቸው። የትኛውን ቦታ እናደርሳለን። በተለይ ኢትዮጵያ ውስጥ ያላችሁ የትኛውን ቦታ ሆናችሁ ማዘዝ ትችላላችሁ። በዚያው ድረስ ይመጣላችኋል ማለት ነው እላችኋለሁ። እንደምታዩቸው በጣም የሚያማምሩ ቀሚሶች ናቸው በተለያዩ ዲዛይን ማለት ነው። እንደምታዩቸው በጣም እንደዚህ ያሉ ቀሚሶች ናቸው። በጣም ደስ የሚሉ ቀሚሶች ናቸው። የትኛውን ቦታ እያዘዛችሁ ማምረት ትችላላችሁ እላችኋለሁ ውድ ተመልካቾች። በዚህ አጋጣሚ የሆነ ነገር የምላችሁ ነገር ማለት ነው አረብ ሀገር ሆነን ብዙ ሰዎች ማለት ነው እኔም ከፊት አዝ ነበር ለቤተሰብ እና ከማናውቀው ሰው ባናዝ ጥሩ ነው እላለሁ። ምክንያቱም ቤተሰማን የቲክቶክ ላይ እየተስተላለፈ ያለው ማለት ነው አረብ ሀገር ሆኖ ያዙና የብር ላኪ በመጀመሪያ የእንትን ግማሽ ማለት ነው ቀብድ ነው ምናምን ይባልና ልክ ብሩን ካላኩ በኋላ እዛ ስልክ የማያነሱላቸው አሉና ከእንደዚህ አይነት ሰዎች ራሳችሁ መጠበቅ አለባችሁ። ምክንያቱም ገና በመስመር ላይ ስላየነ ብቻ ማለት ነው ወይም ቲክቶክ ላይ ወይም ፌስቡክ ላይ ያንን ሰው አበሻ ቀሚስ ስለሚሸጥ ብቻ ቤተሰብ አድርሱልኝ ብሎ መላክ የለብንም ማለት ነው። ብንችል ጓደኛ ወይም የቅርብ ወዳጅ የምንላቸው ሰዎች ወይም በቅርብ የምናውቃቸው የሚሸጡ ሰዎች እንደዚያ ብናደርግ አሪፍ ነው ማለት ነው። እና
ብዙዎቹ አሁን ላይ እየተሸወሩ ነው ያሉት ማለት ነው። በተለይ የአረብ ሀገራት ያለ ነው እየተሸወርን ነው ያለ ነው። ስደት ላይ ሆነን ከላይ እንደዚህ ልብስ ለቤተሰብ አድርሽልኝ ብለን ቀብድ ከፈልን በኋላ እነሱ በዚያ ድራሻቸውን ያጠፋሉ ማለት ነው። እና እንደዚህ ያሉ ሰዎችም ስላሉ ራሳችሁን መጠበቅ አለባችሁ በይኔ ማለት ነው። ምክንያቱም የደረሰባቸው ብዙ ልጆች እየሆኑ ስለሰማሁ ከዚህ ላይ ጥንቃቄ ማድረግ አለባችሁ። ምክንያቱም ያንን ሰው ካላወቃችሁት የትም እየተበላችሁ መያዝም ማወቅም አትችሉም ማለት ነው። ስልክ ቁጥሩን ካጠፋ መቀየር ከቻለ ወይም እናንተ ብሎክ ካደረጋችሁ የትም ቢሆን ማግኘት አትችሉም። እና ከእንደዚህ አይነት ሌቦች ራሳችሁን መጠበቅ አለባችሁ ማለት ነው። ዛሬ ላይ አጭበርባሪዎች መልካም ሰዎች እንዳሉ አጭበርባሪ ሰዎችን በዚያው ልክ ደግሞ አሉ። እና እንደዛ ራሳችሁን ጠብቁ እላችኋለሁ። ተመልካቾች ደግሞ አንዳንዶች ደግሞ የተባሉት መርጠው ያልተባሉትንም የሚያመጡ ነገሮች አሉ። እንደዚያም ስላለ ከእንደዚህ አይነት ነገር ራሳችሁን ጠብቁ። ቢያንስ ታማኝ ሰው የምታውቁት ሰው እንዳልኳችሁ በጓደኛ እንደዚያ ማድረግ ትችላላችሁ እላችኋለሁ። ተመልካቾች እኔ ብዙ ጊዜ ሰዎች ሲገጥማቸው ስላየሁ ነው። እና ማለት ሰው እንደጠበቅነው አይሆንም ማለት ነው። በውስጥ ስታዩት ሌላ ነው፣ በምስል በወሌ ስታዩት ደግሞ ሌላ ነው ማለት ነው። እና የተለያዩ ሰዎች እንደዚህ እንትን ሲሉ እሰማቸዋለሁ። እንደዚህ ተበላን፣ ቀሚስ አዘን፣ ቀብድ ከፈልን በኋላ ብሎ እያደረጉ እንኳን ቀሚስ ይቅርና ሌላ ራሱ ማለት ነው ሌላ ነገር ራሱ አዘው እንደዚህ የማይታወቅ ከሆነ እንደዚህ ስልካቸውን የሚያጠፋሉ። እና ውድ ተመልካቾች በዚህ አጋጣሚ ልንገራችሁ ብዬ ነው ማለት ነው። ምክንያቱም ያወቁትን ማሳወቅ ከምንም በላይ ነው ማለት ነው። ከምንም በላይ ነው። በቃ ምን እንደምል አላውቅም ማለት ነው። እኛ እየለፋን ቀሚስ ደግሞ ዛሬ ላይ ትንሽ ብር አይደለም ስናስበው፣ ቢያንስ 10 ሺህ 8 ሺህ ራሱ ቀለል ያለ ቀሚስ ነው ዛሬ ላይ ማለት ነው። እስከ 10 ሺህ እስከ 12 ሺህ እስከ 15 ሺህ ነው አንድ ቀሚስ ለመግዛት። እና ቀላል ነገር አይደለም ማለት ነው። መቼም አረብ ሀገር ቢሆንም ብዙ ነገር ብዙ ውጣ ውረድ አይተን ነው ያንን ብር የምናመጣው። እና ራሳችን ከእንደዚህ አይነት ነገር መጠበቅ አለብን እላችኋለሁ ተመልካቾች ማለት ነው። እና እንግዲህ ቀሚሶችን እየመረጣችሁ እንደሆነ ተስፋ አደርጋለሁ። እኛ ግን በታማኝነትም ራስ ማለት አንዳንዴ ለፈጣሪ መፍራት ነው፣ ከሰዎች መፍራት ሳይሆን ፈጣሪ ፈርቶ መስራት ነው ያለብን። እና እኛ የኛ ችግር የለውም በየትኛውም ቦታ ያላችሁት እናደርሳለን በታማኝነት ማለት ነው። እና እንደዛ ነው ውድ ተመልካቾች። ብዙ ልጆችም እያዘዛችሁ እየጠየቃችሁኝ ነበረ። አመሰግናለሁ።